ታችኖ እዚህ መኖር ጳውሎስ አንድ ነገር ነግሮናል። ብሄድ እናፍቃለሁ አለ። ብሄድ ከሱ ጋር ብኖር አለ። እስከኔ ድረስ ግን አንድ መድኃኒት እንናገራለን። ኢየሱስ ያድናል። ኢየሱስ ያድናል። አንድ መድኃኒት አለ እጃችን ላይ። እውነት ነው፣ ሰው የቻለውን ያከማል፣ ከጉንፋን ይፈውሳል። እኛ ግን አንድ መድኃኒት አለን፣ ዘላለምን የሚፈውስ ህይወት የሚያሸትት ክብር የሚያሸትት እለት እለት የሚያጎላ እለት እለት ጠንካራ የሚያደርግ ይህ በዘመናችሁ ይሁን። ምንም ነገር ብናረግ ምንም ነገር ብንጨምር ለምድር ነው። ስለ ሰማይ ብናወራ ግን ዘላለም ነው። እዚህ ቤት አላችሁ ዘላለም መኖር እንደሚጠብቃችሁ የምታምኑ ለዛ ነው አይደል ልባችሁ የሚቃጠለው። እንግዲህ እንድብዬ ልባርካችሁ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ እንደሚል ዛሬ እንድብዬ እናገራለሁ። የሚያስፈልጋችሁን ሳይሆን በእናንተ የሚፈልገውን ይሙላባችሁ። አሜን። ቀደም እሱ ስለ ዳዊት ሲናገር ያ በሁለተኛ ሳሙኤል ላይ ያለው ቃል ስታጠሩት በጣም የሚራራ ልብ አለው ዳዊት። አቤሴሎም ቢያባረው ያ መዝሙር በስደት የተዘመረ መዝሙር ነው። ቢሆንም ግን ዛሬ እንድብዬ ልባርካችሁ፣ የምህረት መጠናችሁ ይጨምር። ሰው የማፍቀራችሁ መጠን ይጨምር። ሰውን የመውደድ መጠናችሁ ይጨምር። ስለ እግዚአብሔር መንግስት የምታወሩበት መጠን ይጨምር። እንደ እግዚአብሔር ሰዎች የምትወጡና የምትገቡ የሚያረጋችሁ የክርስቶስ ሞገስ በእናንተ ላይ ይፍሰስ። አንዴ እጆቻችሁን አንሱልኝ።